እንዴት አመሻችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። አሁን እዚህ ጋር የተጠቀሰው አንድ ግልጽ ያላረኩት ነገርም ስላለ እሱን ማስረዳት እፈልጋለሁ። የኔ የቮካል ትምህርት ቀጥታ ቮካል ትምህርትን መሰረት ያደረገ አይደለም። ይሄንን ምናልባት ግልጽ አለማድረግ መጀመሪያም ላይ ትንሽ ኮንፊውዥን የፈጠረ ይመስለኛል። በተለይ ይሄ ኮንፊውዥን የመጣው ያው ከጥቂት ጊዜያት በኋላ ብዙዎቹ በቮካል ስራ ላይ ትንሽ ልምድ የሚጠይቁኝ ሰዎች የዜማ ተማሪዎች እና የቅዳሴ ስነስርዓትን የሚያከናውኑት ዲያቆናቱ ሆኖ ስለተገኘ ነው። እና አሁን እኔ የምሰጠው የቮካል እነዛ 14 ቪዲዮዎች ብዬ ብዙ ጊዜ የማወራው ብዙዎቹ ግር የሚላቸው ከመሳሪያ ጋር የተገናኘ ነው። ሶ መሰረታዊ 14ቱ ቪዲዮ በአምስት መሰረታዊ የቮካል ልምምዶችና በ9 ደግሞ ክፍል ከመሳሪያ ጋር የሚደረግ ልምምድን ነው መሰረት የሚያደርገው። ስለዚህ አሁን ትንሽ ብዙዎች ይቸገራሉ ብዬ የማስበው በተለይ የዜማ ተማሪዎች መሳሪያ አገልግሎት ውስጥ የሉም ወይንም ደግሞ የመሳሪያ ትምህርት ውስጥ ብዙዎቹ የሉም። እና ማበረታታው ምንድነው ፒያኖ ስልካቸው ላይ ዳውንሎድ እንዲያደርጉ ነው። ጀስት ፒያኖን ለሙዚቃ ሳይሆን የምትጠቀሙበት ሙሉ ለሙሉ ቅኝት ለመልመድ ነው። እንግዲህ ከእናንተ የሚጠበቀው ነገር አንደኛ ቅኝቶችን መለየት፣ ሰርች ማድረግ ትችላላችሁ። በአሁኑ ሰዓት ላይ በጣም ሲምፕል ነው። እኔ ቻናም ላይ ያለ ሌሎችም ቻናሎች ላይ ያለ ቅኝት ትስታ ምንድን ነው፣ ለምን ይሄንን አስፈለገ ትሉኝ ይሆናል። አንደኛ ነገር የቮካል ትምህርት ያለ መሳሪያ መቃኘት አይገራም። መምህር እንኳን ቢኖር ስቲል መምህሩ ራሱን ከመሳሪያ ጋር ማዋሃዱ ግድ ነው። ስለዚህ ፒያኖ መያዝ አለባችሁ ማለት ነው ግዴታ። ያንን እስካረጋችሁ ድረስ መገራት ትችላላችሁ። ስለዚህ የኔ የ14ቱ ቪዲዮ በበገና መሰረትነት ወይንም በማሲንቆ መሰረትነት የተደረገ ልምምድ ነው ማለት ነው። ስለዚህ አሁን ምናልባት ይሄንን አይታችሁ እንዴት ልናረግ እንችላለን ልትሉ ይችላላችሁ። ፒያኖ ምናልባትም የሌላችሁ ስልካችሁ ላይ ልትኖሩ ይችላላችሁ። አሁን ይሄ ከባድ ነገር ነው። ግዴታ ወደዛ መቀላቀል አለባችሁ። እንግዲህ ይሄ ቪዲዮ እስከደረሳችሁ ድረስ ስማርትፎን እንዳላችሁ መረዳት እችላለሁ። ስማርትፎን እስካላችሁ ድረስ ደግሞ ግዴታ ማውረድ አለባችሁ አፕሊኬሽኑን ካወረዳችሁ በኋላ በእያንዳንዱ ሜጀር ላይ ተመስርታችሁ መጮህ አለባችሁ ማለት ነው። ስለዚህ የኔ የማስረዳው ነገር የሚገባችሁ መሳሪያ ጋር ስትቀራረቡ ነው። ወይ ፒያኖ፣ ወይ ክራር፣ ወይ በገና፣ ወይ መሰንቆ። በመሰንቆ አሳያችኋለሁ ብዬ ብዙ ጊዜ እነግራችኋልና አንድ ይጠብቁኝ ላሳያችሁ። እንግዲህ እኔን ለመጀመሪያ ጊዜ ከማሲንቆ ጋር ልታዩኝ ትችላላችሁ። አይምሰላችሁና የዛሬን ያደርገውና ማሲንቆ በጣም ወድ ነበር፣ አልተሳካልኝም። ወደ በገና ሄጃለሁ። ሶ ጀስት እኔ መዝሙር አይደለም ማሳያችሁ፣ ግን መሰረታዊ ቅኝት አንድ ሰው ከተማረ በኋላ ቮካል እንዴት ይሰለጥናል የሚለውን ነገር ነው ማሳያችሁ። ሶ ትንሽ ዕጣን ብዙ ጊዜ ስለማንደረደር እሺ ሶ አይ ቲንክ ዕጣን ማድረግ አለብኝ ይመስለኛል። እንግዲህ መሰንቆ በጣም ይገራል። መቴን ነው የምላችሁ፣ በጣም ነው የሚገራው ድምፅ። እንዴት ልትሉኝ ትችላላችሁ። እና በጣም ነው የሚያስተካክለው ብዙ ነገር። ሶ እኔ ይዘት ነው የምንለማመደው በብዛት። ስለዚህ ሁለት ቦ ሲሄድ ስመጣ ይገራልኛል ድምፄን። ከዛ ለምሳሌ ይሄኛው በባዶ ነው፣ ጀስት ሁለት ቁጥር በበገና እንደምንለው። ከዛ
ስለዚህ እንደዚህ እገራለሁ ማለት ራሴ። ይሄ ልምምድ በቃ ይዘትን ያለማምዳቸዋል። ሌላ ያሳዩዋቸው እዛ ጋር ያሳዩዋቸው ለምሳሌ ቅኝት ላላላ ላላላ የሚለው ነገር በበገና ነው። በመሰንቆም ይቻላል። ጀስት እንደማለት ነው። ሶ ዩ ካን አቺቭ ያንን ማለት ነው። ስለዚህ አሁንም ደግሜ ልገልጽ የምፈልገው ነገር ምንድን ነው? የቮካል ፕራክቲስ ለማድረግ ከፈለጋችሁ የዜማ ተማሪዎች ወይ ፒያኖ ወይ ደግሞ ግዴታ መሰንቆ ወይ ክራር ወይ በገና መያዝ አለባችሁ። ፒያኖ ስልካችሁ ላይ ዳውንሎድ ማድረግ ትችላላችሁ። አለዚያ ግን ቮካል መለማመድ አትችሉ። እንዲሁ ዝም ብሎ በማለት ይስተካከላሉ ካላችሁኝ በዜማ ሊሆን ነው ማለት ነው። የዜማ ደግሞ ልምምዳችሁ በጣም በራሳችሁ ተመራምራችሁ እንዴት ብዬ የትኞቹን ላስተካክል። ለምሳሌ አንደኛው ለምሳሌ ስንለማመድ የነበረው ሙክሪ የምትባላለች። ይሄ ብዙ ጊዜ እኛ ባህል ውስጥ አለ፣ ቅላጼ ነው፣ የቅላጼ አይነት ነው። የምትለዋን ለእኛ ነው ሳማጋሬ ሳማጋሬ እያንዳንዷን ማድረግ ነው። አንዶን ያንን ነው ከንሶች ጋ ሌላ አለንካር አለ የሚል አይነት ነገር ነው ያለው። አንድ የቀረቻለች። እነዚህ ግዴታ በመሳሪያ መያዝና መለማመድ ይገል። ስለዚህ ምን ብዬ መሰላችሁ ላስረዳችሁ የፈለጉት ኢደር ዌይ መሳሪያ የሚያዛችሁ ፒያኖ የሚያዛችሁ አላማው መጫወት አይደለም፣ መቻል አይደለም። መሳሪያው ኢትስ ጀስት ኪ ተጠቅሞ በኪዎቹ መሰረት መጮ መቻል ነው። ከዛ አንጻር ተረዱት። እሺ። እና ቪዲዮዎቹን በደንብ ተመልከቷቸው። በደንብ ለማስረዳት ሞክሬያለሁ እዛ ላይ እና አእምሯችሁን ክፍት አድርጉትና ሞክሯቸው። ግዴታ የዜማ ተማሪ ስለሆናችሁ ዲስከሬጅ ሊያደርጋችሁ አይገባም። ይሄ ነገር በስልካችሁ ፒያኖ መያዝ ትችላላችሁ። ክራር፣ መሰንቆ፣ በገና መያዝ ባትችሉ በስልካችሁ ፒያኖ ላ ላ ላ ላ ላ ላ እንደዚህ መለማመድ እኮ ነው፣ ሌላ ምንም አይደለም። ግን ምንትን ይመስላል፣ ምንም የሌለው ትርጉም ይመስላል፣ ግን ያለው ነው። በጣም ትርጉም አለው። የሚገባችሁ ደግሞ ዝማሬ ላይ ስትገቡ ነው፣ ዜማ ውስጥ ስትገቡ ነው። እና ጀስት ስፖርት ማሰራት ነው። ይህን ጉሮሮ አሁን ይህን ስሰሙት ምንድን ነው ይሄ ቀልድ ነው ትላላችሁ፣ ግን ይገባችኋል ትርጉሙ በኋላ ላይ። ነገ አንድ ሬንጅ አንድ ከፍ ያለ ኦክታቭ ለማለት ስትፈልጉ ያ የለመደ ጉሮሮ አይከብደውም እንደማለት እና ተመልከቷቸው በደንብ